ዛሬ ሩታ በጣም ነው ያሳዘነችኝ። ማለቴ ማርቆስ ጋር መታለች ሰላም ቻው ልትለውና እኔ በጣም ነው የሚገርመኝ የሩታና የአብርሽ ትዳር። ይሄ ልጅነት ነው ማለት ትዳር እኮ ክብር ነው። ትዳር እኮ ትልቅ ማዕከል ነው። ትዳር ተይዞ ነው ቤተሰብ የሚፈራው። ቤተሰብ ደግሞ ሀገር ነው አይደለ? እና የነሱ ትዳር ነው አይኖ ልጅነት ይሁን አላቅም። ምክንያቱም የነሱን ትዳር የሚመራው እንዳለ ቦጠጤ ነው። የመንደር ቦጠጤ፣ የምሬ ነው። የመንደር ቦጠጤ ማለትም ያመቶ እንዴት ነው እንደፈለገ እየገባ ማንም ሰው በእኔ ትዳር ትፈተፍት። አስባችሁታል? የሆነ ሴት ትመጣለች በአብሪስ በኩል እንደዚህ እኮ ትለዋለች። በሩታ በኩል የሆነ ወንድ ይመጣል እንደዚህ እኮ እንደዚህ። እናንተ ህይወታችሁን የሚሸፍሩላችሁ ሌላ ሰዎች ናቸው። አሁን እናንተ ለሰው ብላችሁ ተለያያችሁ ማለት ነው፣ ተፋታችሁ። አንደኛ በሆዳ ውስጥ ልጅ አለ። ይቺ ልጅ እኮ አሁን ላይ እንክብካቤ የሚያስፈልጋት ልጅ ናት። ማለት ባላችሁ እናንተ እርጉዝ ሆናችሁ የማይንከባከባችሁ ተሆነ፣ ምክንያቱም እርግዝና ከባድ ነው ብዬ አስባለሁ። ምክንያቱም በሆዳችን የምንሸከመው ልጅ ነው። ብዙ ነገር ይቀያየራል፣ ብዙ ነገር ይቀያየርብናል። በዛ ሰዓት ባላችን ተኛ ጎን ሆኖ ትሪት ያላደረገኝ ወንድ ባልለው አልችልም። እኔ እዚህ ጋር እየተሰቃየሁኝ እሱ ሌላ ሴት እያመጣ ቤቴ እያስቀመጠ ማለት እኔ የአብርሽና የሩታ ትዳር የምሬን በጣም የሚገርመኝ። እኔ እንደዚህ ያለ ትዳር አላየሁም። ጀስት አለሚያቸው ይሄ ታይበስሉ የሚጋቡ ሰዎችን አውቃለሁ፣ ግን እንደ አብርሽና እንደ ሩታ ያለ ግን መጨመላለቅ አላየሁም። አይታችሁ እንደሆነ በቃ የዩቱብ ምንድን ነው የቡታጀራ ዩቱበሮች እኮ እና አብርሽ ትዳር ውስጥ አሉበት ብዬ አስባለሁ። በቃ እንዴት እኔ ማነውና ነው መጥቶ የኔን ህይወት የሆነ ሰው የሚያስተካክልልኝ? እንዳርገው በዚህ ተመለስ ተዝቅ ማናት? ማነውስ? ምክንያቱም እስቲ እናንተ በህይወታችሁ ውስጥ አንድ መኪና ሁለት ሹፌር ይኖረዋል እንዴ? በፍጹም ሁለት ሹፌር የሚኖር አይኖርም። አንድ መኪና በሁለት ሰው ይነዳል ተባለ ኦልሬዲ የሚቀጥለውን ታውቁታላችሁ። ተያይዘው ገደል ነው። ህይወት በማንም የምትሾፈር አይደለችም። ሹፌሩ እኛ ነን፣ መርከቡ እኛ ነን፣ የመርከቡ ባለቤትም እኛ ነን። የሆነ ሰው መጥቶ የኛን መርከብ ካፒቴኑ እኛ መሆን አለብን በህይወታችን ውስጥ፣ በየትኛውም ህይወት ውስጥ አብሶ በትዳር እንዴ። ትዳር እኮ ትልቅ ማዕከል ነው። ትዳር እኮ ትልቅ መባረክ ነው። ትዳር ልጅ የሚፈራበት ነው። ነገ እና አሁን የሚወለደው ፈጣሪ እንደው በሰላም ይገላግላት። የምር ምኞቴ ነው። እናንተ ይሄ ልጅ መጥቶ ዙር ብሎ እናንተን ቪዲዮ ስክሪን ታያደርገው። ምክንያቱም መቼም ያለና 21ኛው ክፍለ ዘመን ላይ ነው። የኛ ልጆች በጣም የሰለጠነበት እኛ አሁን ያለንበት ሰልጥነናል የምንለው ተኛ የበለጠ ነው የኛ ልጆች የሚያገኙት። በዛ ሰዓት ዩቱብ ላይ ሰርች አድርገው ሩታና አብርሽ የሚለውን ቤጅ ይመጣላቸው። ስክሮል ያደርጉት ልጆቻቸው ምንድን ነው የሚያዩት? አባቴ እንደዚህ ነበር እንዴ? እናቴ እንደዚህ ነበረች እንዴ መባል ነው የምትፈልጉት? ምን አይነት የምሬን ነው። ምን አይነት አስተሳሰብ ነው? ምን አይነት አመለካከት ነው? ምን አይነት ለትዳር ነው? በቃ እንዴት የሆነ ሰው የኔን ትዳር ይመራዋል? የሆነ ሰው ይመጣና አብርሽ እኮ ልጅ አለው በዛ ትዳሬን ብትን። የሆነ አካል ይመጣና ደግሞ ሩታን ፍታት። ታዛ የሆነ ሰው ይመጣና ደግሞ አብርሽ ከወረቀት ይዞ እዚህ ጋር ፈርም። የሆነ ሰው ይመጣና ደግሞ እዚህ ጋር አትፈርም። በዙሪያችሁ ያሉት ሰዎች የብር ለእናንተ ትዳር ተጨንቀው ነው ወይስ ከእናንተ ጥቅም ፈልገው ነው? ለምንድን ነው ወደ ኋላ የመጣችሁበትን ላውንደር የማታዩት? አብርሽም ሆነ ሩታም እኩል ነው እዚህ የደረሳችሁት። ስለዚህ እናንተ በዛ ሰዓት
ምንም በሌላችሁ ሰዓት ሰው ነበረ በዙሪያችሁ? ማንም የለም አይደለም። ስለዚህ ትዳራችሁም ውስጥ ማንም መግባት የለበትም። ትዳር ዕቃቃ ጨዋታ አይደለም። ትዳር ይሄ የሚመጣበት የሚሄድበት አይደለም። በጣም ማለት ኢትዮጵያዊነትን ባህል አይደለም። እኛ ቤተሰቦቻችን ሲጣሉ እኛ የምናውቀው ቁጭ ብለው ቤታቸው የሆነን አካል አንጥተው ታልሆነላቸው ታተስማሙ የሆነን አካል አስገብተው ቤተሰቦቻቸው ወይንም የሆነ የእነሱ ቅርብ የሆነ ሰው አንጥተው ነው እንጂ የሚፈታው በቦጠጤ አይደለም። እነሱ አሁን እነዚህ በዙሪያቸው የምታመጧቸው ልጆች ማለት ነው የምር ህይወት ሲያውቃሉ። እነሱ ትዳር ይዘው ፈተዋል። ማሸማገል ያኔ ኢትዮጵያዊነትም እኮ ባህላችን አለ። ሽምግልና እንዴት ማስኬድ እንዳለብን እኮ ባህል አለ። እና እኔ በጣም ነው የሚገርመኝ የሩታና የአብርሽ ትዳር። አይኑ አሁን ተፋቱ መሰለኝ እና በጣም ነው የሚገርመኝ። ብቻ ፈጣሪ እንጃ ምን አይነት አስተሳሰብ፣ ምን አይነት አመለካከት፣ ምን አይነት እይታ እያያችሁት እንደሆነ ትዳራችሁን በጣም ነው የሚገርመኝ። ብቻ ፈጣሪ ሩታን በሰላም ይገላግላት። እኔ የምለው ይሄንን ነው። ፈጣሪ ለሁለት ያድርጋት። ምክንያቱም እናት ናት። እኔ እዚህ ጋር ያየሁት የጓደኝነትን ጥግ እንትናን ነው። ይሄ ማርቆስ እነሱን ትዳር ለማዳን ብዙ ዋጋ ከፍሏል፣ ብዙ መንገድ ርቋል። ትዳር በሆነ ሰዎች አይደለም፣ ትዳር በሁለቱ ብቻ ነው ትዳር መቆም የሚችለው። አብርሽን ትዳር አትፍታት ስላለ በዙሪያቸው ያሉትን ሰዎች ገለል አድርጋችኋቸው ራሳችሁ ቁጭ ብላችሁ ምንድን ነው የሚበጀን ብላችሁ ብትወስኑ እንጂ የሆነ አካል መጥቶ ሩታ አትፍቸው፣ አብርሽ ይወድሻል፣ አብርሽ ያፈቅርሻል፣ ሩታ ጋር መጥቶ አብርሽ እኮ ላንቺ ብሎ እንደዚህ እኮ ይሄ አታታ ዋታታ ነው። ትዳር በከካይ ይሄ ምንድን ነው አይመራም። እና በጣም ነው የሚገርመኝ ብቻ። በተረፈ የሀሊማን ዩቱብ ቻናል ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እውሊ ኮሜንት አድርጉኝ፣ አይከፈልበትም። ኮሜንት ላይ ያለ አስተያየት ስጡኝ። የእናንተ ኮሜንት፣ እናንተ የምትሰጡኝ ሀሳብ አስተያየት እኔን ያበረታኛል፣ እኔን እንድሰራ ያደርገኛል። ሁለተኛ ደግሞ እናንተም አይከፈልበትም ብታደርጉኝ። ቅንነት ለራስ ነው፣ መልካምነት ለራስ ነው። ሁለተኛ ደግሞ አዲስ ጀማሪዎች ዩቱብ ቻናል ጀማሪዎች ደግሞ እንደማመር ሰብስክራይብ አድርጎ ሰብስክራይብ ያደርግላችኋለሁ ማለት ወዳለሁ። በተረፈ ለምትከታተሉ ሰብስክራይብ ለምታደርጉ ኮሜንት ለምትጽፉልኝ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ ውስጥ የምንገናኝ ከይር። አሰላሙ አለይኩም።